ሰላም ውድ የሙሉ ዩቱብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በመጻፍ እባካችሁ አበረታቱኝ። ውድ ቤተሰቦቼ ለዛሬ ያልኩላችሁን ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻ ሲታዩ ደግሞ ጥቅሙን ታቁበታላችሁ፣ አሰራሩንም ትረዱታላችሁ ማለት ነው። ጨረሳችሁ ያበሮሳ እንግዲህ የሆን ተክብ ይሁን ደንም ዋይክ መሰሙ ወጥቶም ኪንውነቱን ቪዲዮ ተከታተለ። ውድ ቤተሰቦቼ እዚህ ጋር እንደምትመለከቱት ሁለት አቮካዶ፣ አንድ እንቁላል እንዲሁም ከዚህ በፊት የሰራሁት ቅባት አለ ማለት ነው። ቀጥታ ወደ አሰራሩ ነው የምንሄደው። እዚህ ጋር እንደምትመለከቱት ሁለቱንም አቮካዶ ያው እኔ ከውጭ ነው የገዛሁትኝ። ቤት ውስጥ የምትገኙት ከቤትም ማታገኙት ደግሞ በቃላ ውስጥ በጣም ርካሽ ነው። እኔ ከዚህ በፊት መኖሩንም አላቅም ነበር። ነገር ግን በአጋጣሚ አገኘሁትኝና ገዘውትኝ። እናንተም ገዝታችሁ ተጠቀሙ። ለሌላ ነገርና ለሰው ሲሆን ከዚህ የበለጠ ነገሮችን እናወጣለን፣ ግን ለራሳችን አንሆንም። የማዳም ቅመሞች በጣም ትንሽ ብር ነው፣ 6 ብር ነው ሁለቱንም አቮካዶ የገዛሁትና ተጠቀሙ ይላችኋለሁ። በምትመለከቱት መልኩ ሁለቱንም አቮካዶ እንዲሁም እንቁላል ጨምሬ በመፍጫ እፈጫለሁኝ ማለት ነው። ያበሮሳ እንግዲህ ጠንተኳ ለሹከንም ፍጭሪቅም መምጠንተካም ምናልባት መፍጫ ሲደከም በኢማዳ ቅመሙ ማለት በደንብ ሽኮን ፍጭሪቅም ጠንተከሞይም እና ያላችሁ ደግሞ በመፍጫ በደንብ ላም ምስክል ነው የምትፈጩት ማለት ነው። ምክንያቱም ጸጉራችሁን ውስጥ ማለት ማሳጅ ስናደርግ ጓጉሎ እንዳይቀመጥ እና በደንብ መፍጫት ይኖርባችኋል ማለት ነው። ውድ ቤተሰቦቼ እባካችሁ ሁሌም እንደምላችሁ እያበረታታችሁኝ ያላችሁት በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንዲሁም ደግሞ ያው አዲስ እየገባችሁ ያላችሁት ደግሞ ላይክ አድርጉ። አሁንም ደጋግሜ አስታውሳችኋለሁ። ሰብስክራይብ ያላደረጋችሁ ቪዲዮን አይታችሁ ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ አድርጉ። በምትመለከቱት መልኩ በደንብ ፍጭት አድርጌ ያለው ከሞለከምሰም ደናሚስ ፈጫሞኝ። ከዛ በኋላ እንግዲህ ቤት ውስጥ ያዘጋጀሁት ዘይት አለ። ይሄ ዘይት የቅርንፉድ ዘይት ነው። በጣም አሪፍ ነው። ያው ጸጉራችን ላይ እንቁላል ሲቆይ ራሱን የቻለ ሽታ አለ። ያንን ሽታም የማጥፋት አቅም አለ ማለት ነው፣ የቅርንፉድ ዘይት ሲሆን ማለት ነው። እንግዲህ በምትመለከቱት መልኩ ቅርንፉዱ ሽታው በጣም ደስ ይላል። በእውነቴን ነው ብላችሁ የእንትኑን የእንቁላሉን ሽታ ጥፍት ነው የሚያደርገው። ቅርንፉድ ዘይት ወይም ቅባት ቁንጭ ፎሽ ጥፍታ አትቴ ቢሶ ኮኬ መናለ ኢለገየው አመኔ ቅርንፉድ ቅባተም በጣም መኪያ ፈተኮ መነ ይወኮ ግን ካክ በጥሞይ ከነዊን ሞይሱሞይ አጋጣሚ እንም ያው ተመቸው በሁኔታ ይፍካንስ ኪሳ ቀረጽና አመዳ ማኮቤ በኪን በጊሙራ ኡራማይ መናለ ያበሮሳ ጉሊ ተከሞ ቪዲዮ ጉሊ ተከሞ ለኳንስ አሰራር ለቀከሞይም ምክንያቱም አሰራር ላንጎን ማትማትን ሁንደም አተራመንሳ ሆሮርን ለጵኖም ይውካንስ ሆሮር አዋዶ አንስ ለቦ ጉዳታ ለጶፖ ከመናለ ያበሮሳ። ስለዚህ የምናደርጋቸውን ነገሮች በማስተዋል እንግዲህ ብናደርግ ጥሩ ነው፣ ተጠቃሚ እንሆናለን። ያለዛ ከምንጠቀመው ይልቅ እንጎዳለን ወይም ጸጉራችን ይጎዳል ማለት ነው። ውድ ቤተሰቦቼ በጣም አሪፍ ነው። ከዚህ በፊት እኔ ሴትዮዬ ያለፈው ቪዲዮ ላይም ደጋግሜ አውርቻለሁኝ። ሂና አምጥታልኝ ነበር ከሌላ አገር ማለት ነው። ያንን ሂና ተቀብቼ ጭንቅላቴ ድርቀቱን ልነግራችሁ አልችልም። በእውነቴን ነው የምላችሁ። እናም ደግሞ በጣም
ቅጭጭ አለ ፀጉሬ ጫፍ ጫፉ ምናምን በጣም ነው የቀጨጨብኝ የደረቀብኝ ማለት ነው። እና ያንን እየመለስኩት ነው ያለሁትኝ። እንደምትመለከቱት በደንብ ተቀብቼ ማሳጅ አደርጋለሁኝ። ያው እዚህ ጋር የምትመለከቷቸው ነገሮች ሁሉ የሚጎዳቸው ነገር አይደለም። እኔ ተጠቅሜ ጥሩ የሆነ ማለት የተመቸኝን እናም ደግሞ ለውጡን ያየውባቸው ነገሮች ነው ፕሮዳክቶችን ነው የሚለቀውና እባካችሁ ቪዲዮን ጨርሳችሁ ይሁ ለሌሎች ሼር አድርጉ፣ ከጎኔ ሆኑልኝ። አብዛኛውም እንዲሁም እንደ ግዴታ አድርጌ ልናገር የምወደው የማዳም ቅመሞች እባካችሁ እርስ በራሳችን እንበረታታ፣ እንደጋገፍ። እስከ መቼ ሌሎችን እያበረታታን እየደገፍን እየተመለከትን እንኖራለን? የሌሎቹን አትመልከቱ አትዩ ማለትም ሳይሆን ራሳችን መቼ ነው የምንለወጠው? እስከ መቼ ተመልካች ብቻ ሆነን እንኖራለን? ሂን በለፈ በማኒክሞ ንሙይ ማኒክ ላይክ ንሙይ ሰብስክራይብ ንሙይ ኔስ ጨውና ማኪና ኔስ ተጠቀሙ ዘመናት ጤንጎም። ስለዚህ ውድ የምወዳችሁና የምትወዱኝ ቪዲዮን የምትመለከቱልኝ ማዳም ቅመሙ ከበደም ይጎን ይኬ አበረታተ ሼራለ ቪዲዮ ደግሞ ጉልት አከጻፈ ሂንከ ኮሜንተም ደግሞ ኮሜንት ሴክሽን ዲስ አያችሁ እንዴት እንደሚያምር ልስላሴውን በጣም ነው ልስልስ የሚያደርገው። እንግዲህ ይህንን እየተቀባው ፀጉሬን በደንብ የምመልሰው ይሆናል ማለት ነው። ለበከተማን ቪዲዮ ለቀቄን መተየኔን ሴምኪሳ በሽለማን ቪዲዮ ለቀቄም ጠኑሞይ ያው ማሚሰኬን ጠነክሞ ይወሳታነት መኑ ለነቲንጉ ማለስ ኩኪዴታ ይወሳታነትኔስ ቪዲዮ ባንጣላን ቀንቆም ሞክም። ስለዚህ ባለችኝ ሰዓት ነው የሚጠቀመው እንጂ ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከናንተ ጋር ይሁን። ውድ ቤተሰቦቼ እንግዲህ ለአንድ ሰዓትም ሆነ ለሁለት ሰዓት ያው አቆይቼ ይታጠባለሁ። ካልሆነ ለ3 ሰዓትም ሊሆን ይችላል፣ አይታወቅም። የሰው ቤት ነው ያለነው። እንግዲህ በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከናንተ ጋር ይሁን። እወዳችኋለሁ። ቪዲዮን ጨርሳችሁ ባይ